ተቀመጡ አሁን ቁጭ ብንል እኮ እኛን ለመታዘብ ነው አይደለም የመጣንበትን ጉዳይ ሳናስረዳ እንቀመጥ ነው ለሞኑ ለምንድን ነው የመጣችሁት ልጃችሁን ለልጃችን ለመጠየቅ ነው የመጣ ነው ሌላ አይደለም ምን አለ ሌላ ወርቅ የሆነች ልጃችሁን ሙሉን ለልጃችን ሙሉ ቀን ለመጠየቅ ነበር የመጣ ነው ለመሆኑ ልጁ ማን ይባላል ቤተሰቦችስ እንዴት ናቸው ደህና ናቸው እግዚአብሔር ይመስገን ልጁ ሙሉ ቀን ይባላል ማን ይባላል ሌላ ልጁ ሙሉ ቀን ምን ተስኖት ይባላል በጣም መልካም የተረጋጋ ሰው ነው ቤተሰቦቹም ቢሆኑ አዋቂ የተከበሩ በሰፈሩ በመንደሩ ሰው የሚወዳቸውና የሚያከብራቸው ሃይማኖተኛ ሰዎች ናቸው ልጃችንም ሙሉ ቀንም ፈሪሃ እግዚአብሔር ያደረበት መልካም ሰው ነው ፍላይ ማለት ነው እንዳንተ ቤት የተሻልኩ ሽማግሌ መሆነ ነው ይኸውላችሁ ወገኖች ሽምግልና አይደለ ያዝነው ተው እውነቱን እንነጋገር እሚረባ ቤተሰብ አይደለም በተለይ አባትየው የከሸፈ በረኛ አጥቶኝ ይወቁት እንጂ ይኸው እናትየውም ቢሆኑ ምንም የሚረባ ታሪክ የላቸው በቁንጅና ውድድር በ1964 ዓመተ ምህረት ቀዳማዊ ኃይለ ሥላሴ ሁለተኛ ወጣው ነው ሁልጊዜ የሚያሳብቡት ግን አንደኛ ያወጣችሁ ከዳኛው ጋር ሌላ ግንኙነት ውሸት እኮ ነው እውነቱን ይወቁት እንጂ ሙሉ ቀንም ቢሆን እሱ እንደሚለው አይደለም የሚረባ ሰው አይደለም እነሱ ይዋደዳሉ ሂዱ ስላለ ነው እኛ የመጣ ነው ይወቁት እንጂ እውነቱን ጥሩ ልጅ ምን አለው እንትን አለው ብዙ ያበው ተረት ሌላ ምን አለው ስራውስ ይፈልጋል ፈላጊ ነው አረ በስንቱ ዋሻው እንዴ በማርና በወተት ያሳደግናትን ልጅ ምን ሰጠው በምን ሊያስተዳድራት በህግና በደም ደግሞ የምን ከየት መጣችሁት ማርና ወተት ነው የምታወሩት ሙሉን እኮ እናቃታለን እንዴ ከየት የመጣ ማርና ወተት ነው ተረት እኮ ነው ማርና እናንተ ለቷሹ ነው እንዴ መጣችሁት እሺ የምትሉትን በሉን እንግዲህ ይሄው ነው ሌላ ጥያቄ ካለ ሙሉን እኮ ነው የምንጠይቀው ሌላ ምን እንጠይቃለን ወገን ምን ነው ሰው እኮ ነው የቆመው አይደል እዚህ የምትሉንም በሉ መልካም ቤተሰቡ መክሯል የመጣችሁትም ሽማግሌዎች በጣም አንጋፋና በተለይ ሚዲያ ላይ የምናቀው አላልኳችሁም የተበላቁ ነው የምናከብረው ብዙ ነገር የሚያሳውቀን የሚያስተምረን ዝኔ እየሰማሽ ነው ሚስቶቻችንን ብዙ ቁም ነገር እንዲያገኙ ያደረገ ዝነኛው ክብረት ይስጥልን የዝኔ ኩሽና ዩቲዩብ ባለቤት ዝናብ ማለት ይሄ የዝኔ ኩሽና ዩቲዩብ ባለቤት ዝናብ ቆይ እሱ ጋር ያዙልኝ ማለት ከመሐከላችሁ ያለ የሚዲያ ሰው ያሉት ይሄን ነው የዝኔ ኩሽና ዩቲዩብ ባለቤት እሳቸው ናቸው በቃ እኔንስ አታውቁኝም ዩቲዩብ ላይ ነው ኧረ አይደለም ታዲያ ቲክቶክ ላይ ነው ኧረ አይደለም ቲክቶክ ታዲያ ምን ላይ ነው የምናውቀው እናንተ ይሄን ብቻ ነው የምታውቁት እኔ በስንቱ ቅጣው ባላለሁ ለምን ፕሮግራም አዘጋጅ ነኝ የስንቱን የህብረተሰብ ችግር የሚፈታ ፕሮግራም ያለኝ ጋዜጠኛ ነኝ ዕውቅ ጋዜጠኛ የኛ ሚስት ችግር የፈታው ዝኔ ኩሽና ነው ታዲያ ለእናንተ ነው ልጃችንን አሳልፈን የምንሰጠው እንውጣ ኧረ እንውጣ በፍጹም እንዳታስቡ በፍጹም በማርና በወተት ያደገ ልጃችንን በፍጹም ለእናንተ አንሰጥም ምንድነው የምትጨፈጥፉት ውጣ እባክህ ቲክቶክ ይበለኝ እንዴ አባቶች እንግዲህ ይቅርታ መቼም ያጋጥማል እንግዲህ ይቅርታ አየ መልክ ሲሰራ ዝነኛው ፍላይማል ናውጣ ለእናንተም አንሰጥም ሂድ ወንድም አለኝ ብለ የሚስት ወንድም አለኝ ብለ አጠገቤ ድርሽ እንዳትል
መቃብሬ ላይ እንዳትቆም። እኔ ብሞትስ? አትሞትም። በምን አወቅ? መቃብሬ ላይ አልቆምም። እኔ እኮ ላንተ ብዬ ነው። ከዚህ በኋላ እኔ እናንተ ነገር አከተመ። በቃ እንዴ ሙሌ ግን እኮ ለምን ወሽ እዲ ሂሳብ 7 አንበሳ አልተቻልክም? ምን ሆነሃል አንተ? ከዚህ የተሻለ እኮ መስራት ይችል ነበር። በ7 ከ10 ጎበዝ ትለዋለህ እንዴ? ይሄንንስ ማናየበት ምን ቀሽም እኮ ነው ሂሳብ ነው። እሱት እንዴ አይባልም። ሄሊዬ በሚቀጥለው ፈተና 10 ከ10 ደፍነ እንዳይሽ። እሺ ጎበዝ። እማ ያኛ ክፍል ያለውን ትልቁ ልጅ ታውቂዋለሽ? የትኛው? ያ እየወደቀ የሚደግመው ልጅ? አዎ። ዛሬም 0 ከ10 አገኘና ለምንድን ነው ዘንድሮም 0 የምታመጣው ብሎ ይጠይቀው። ምን ብሎ እንደመለሰ ታውቂያለሽ? ሂሳብ ይከብደኛል አልችልም ማለት። አይ እንደሱ አላለም። ተወሱ። ምን አለ? ከአይን ፍቅር ይዞኛል ማጥናት አልቻልኩም አላለም። ደግሞ እኮ የሚወዳት ልጅ አይደል የቻይና አይን ነው የሚመስለው። የአይን ፍቅር ማለት እኮ ቆንጆ አይን ካለው ሰው ፍቅር መያዝ ማለት መስሎት። እንደዛ ነው እንዴ? ሄኒ እና ምንድነው የአይን ፍቅር? ልጅ ሄኖክ በህይወት መንገድ ላይ ስትራመድ አንዳንድ ነገሮች ከፈቃድ ከቅድና ከሐሳብ ውጪ ይፈጠራሉ። እንዴ ምን አረኩ? እንዲህ ነው አየህ፣ የአይን ፍቅር በድንገትም ይመጣል። እና እንደዚህ ያማል እንዴ? እቺ ምን አላት? እኔም ባየኸኝ ከእናቴ አይን ፍቅር ያዘኝ ጊዜ ቀላል ነገር መሰለ። ትዝ ይልሃል ለመጀመሪያ ጊዜ እናትህን ያየኋት? ወይ ለነገሩ ለካ አንተ አልተወለድክም፣ ምንም ትዝ የሚልህ ነገር የለም። ሂሩቴ በረንዳ ላይ ሆና የጧት ፀሐይ ትሞቃለች። ቂቤ ተቀብታ ቂቤዋ ቀልጦ እየወረደ በፊቷ ላይ አይኗን ጨፍና በሶፍት ቀስ እያለች ግራና ቀኝ ስትጠርግ ከፀሐዩ ብርሃን ጋር ተዳምራ ስታንጸባርቅ ልክ ይሄ አምፖል ነበር የምትመስለው። በቃ ልቤ ትርክክ አለ፣ ብርክ አለ። ወዲያውኑ እዛው እንደቆምኩ ከሷ የአይን ፍቅር እንደያዘኝ ገባኝ። እናም ለራሴ ምን አልኩት? እቺ ቂቢያም ኮረዳ ሚስቴ ናት ብዬ ወሰንኩ። ታዲያ ወዲያው ቂቢያው አስነጠሰኝ። ያን ጊዜ ሂሩቴ ቀስ ብላ አይኗን ገልጣ ቀና ብላ ስታየኝ እናቱ ቂቤሽ ይገማል አልኳት እና ተደነባብሬ ተመለስኩ። ልል የፈለኩት ምንድነው የአይን ፍቅር ቀላል ነገር አይደለም። ገና በአንድ እይታ ልትንበረከክ ትችላለህ። እና ትልቆኝ ቆንጆ ሴት ሳይ ልቤ ትርክክ ይላል፣ ብርክ ይለኛል፣ እንበረከካለሁ። ወደ ወይኔ ጉዴ! ዝም በለው፣ እሱን ሲያስፈራራህ ነው። ጊዜው ሲደርስ ራስህ ታየዋለህ። እሺ ያንቺን ደግሞ ንገሪያቸዋ ከኔ የአይኑ ፍቅር ሲይዝሽ እንዴት እንደሆንሽ ንገሪያቸው። አንተ በስንቱ በቃ ተወኝ፣ አትድረስብኝ፣ አልደረስብህም ብያለሁ አይደል እንዴ? ተወኝ። በስንቱ አይደለንም፣ ሽማግሌዎች ነን። ሽማግሌ? የምን ሽማግሌ? ክፍት ነው፣ ግቡ። አሃ ሙሉ ሽምግልና እኔ ጋር ልካችሁ ነው አይደል? አይደለም። ታዲያ ለምንድን ነው የመጣችሁት? አረፍ በሏ። የመጣንበትን ሳናስረዳ አንቀመጥ። እንደዛ ነው። ነው ያረፍ ልበላ። ወይኔ የጎረቤት ልጅ አቅፌ ለሀጩ ትከሻዬ ላይ አቆረ። ልጆች ይወዱኛል። ምን አለ እንደዚህ አዋቂ ቢወደኝ። እኛም እንወዳለን። ልብ አይሞት መቼም። አባ እንዴ ነው?
ለምን ፈልጌ ነው እንዴ? ለምን ነው የምፈልገኝ? ጺማ በቀልኩ። ምን ላይ? አፌ ላይ። እስቲ ይታ እስቲ እጅህ ይረፍ። አቤት የጠረ የለም አዝማሚያው አለ። አይዞሽ ምን አጣደፈሽ? ጺም ከበቀልክ ትደርሳለህ ሲባል ሰምቻለሁ። ደረስኩ እንዴ? ይሄን ነው የምትደርሰው? ለጤና አዳም ለአቅመ አዳም እዛ ነው እንደሚባለው? አዎ አቅመ አዳም ነው የሚባለው። እና ጤና አዳም ምንድነው? እሱማ ቅጠል ነው። ጺም በቀለ ቅጠል። በሉ እስኪ ምንድነው ጉዳያቸው? ተናገሩ እንስማቸው። በስንቱ ልኮን ነው የመጣው? በስንቱ ምን ሲላካችሁ? ይቅርታን ፈልጎ ነው የላከን። ይቅርታ? የማንን ይቅርታ? የኔን ይቅርታ አላደርገውም። ተው እንጂ ተው ሙሌ ተው ግድ የለም እንዴ። እኛስ ደግሞ እዚህ ድረስ መተል ታሳፍረን ነው እንዴ? ምንድነው ከዚህው አይደል እንዴ መጣችሁት? ምንድነው ከሌላ ቦታ የመጣችሁት መሰላችሁ? ቢሆንስ እንዴ ሽማግሌ እኮ በሀገራችን ክቡር ነው። ተው እንጂ ግድ የለም ለኛ ለሽማግሌዎች ስትል አክብረንና ተስማሙ። ደግሞ ይቅር መባባል እኮ መልካም ነው። በል ይቅር በል በቃ። ለበሰንቱ ይቅርታ አድርግለት እያላችሁኝ ነው እንዴ? የማይሆን ነገር ነው እንዴ? አንገቴ በካራ እንዴ እንኳን በዚህ እንዴ ከባድ ነገር ነው የጠየቀኝ። የማይሆን ነገር ነው እንዴ? ቆይ እስኪ እናንተም እንዴ በኔ ቦታ ሆናችሁት እንጂ እኔ ጫማ ውስጥ ገብታችሁ መመልከት አለባችሁ። ሙሉ ቀን ምን ሆነ እንዴ? እኛ ምን ብለን ነው ባንተ ጫማ ውስጥ የምንገባው? ቆይ አንተ ማን ስለሆንክ ነው አልስማማ የምትለው? አሁን ብትስማሙ ነው የሚሻላችሁ ሁለታችሁ እንዴ። እኛ በእናንተ 10 ጊዜ ሽምግልና መቆም አለብን እንዴ? እንደኛ ስራ እኮ ያለን ሰዎች ነን እንዴ። አሁን ትስማማለህ አትስማማም? ይኸው ብትስማሙ ነው የሚሻለው። ትስማማለህ አትስማማም? ተናገር። ቆይ ላስብበት። ምን ቶሎ እኮ አይስቅም። ይሁን ቻሱ ደግሞ ልጅ ይሁን ቤት ነው። አሰብክበት? አንተማ ምን አለብህ? እኔን ታስረግዛለህ፣ ዝናቡ ጋር ሄደ ድራፍትህን ትጠጣለህ። ከዛ እኔ 9 ወር አርግዤ ልጅ እያሳደግኩኝ ቁጭ እላለሁ። ታዲያ እኔ ምን ላድርግ? ፈጣሪ የሰጠን ድርሻ ነው። እንደየድርሻችን ነው የምንኖረው። እኔ እኮ ባግዝሽ ደስ ይለኛል። እኔ አዲስ ልጅ ለመውለድ ዝግጁ አይደለሁም በስንቱ። በዚህ ጉዳይ ላይ ደግሞ ተማምነናል። የተማመነው እኮ ሄኒ ከፍ ሲል ልጅ እንደግማለን ነው። አዎ ግን እኔ ዝግጁ አይደለሁም። ምንድነው ሁሌ ዝግጁ አይደለሁም ማለት? እንዴ አንቺ አለሽ እኔ ያለው ጤነኛ ነን። ምንድነው ከዛ 9 ወር መጠበቅ አለቀ። አንተማ ምን አለብህ? እኔን ታስረግዛለህ፣ ዝናቡ ጋር ሄደ ድራፍትህን ትጠጣለህ። ከዛ እኔ 9 ወር አርግዤ ልጅ እያሳደግኩኝ ቁጭ እላለሁ። ታዲያ እኔ ምን ላድርግ? ፈጣሪ የሰጠን ድርሻ ነው። እንደየድርሻችን ነው የምንኖረው። እኔ እኮ ባግዝሽ ደስ ይለኛል፣ ግን አይሆንም። ከ9 ወር በኋላ እኮ እንረዳዳለን። በስንቱ ስራዬን ልተው? ከዛ ደግሞ እነማየ እኔን ለማድረስ አጥሚቱን ቅቤውን በላይ ያበሉኛል። ወፍሬ ለፈነዳ ደርሳለሁ። እሱን ለመቀነስ ደግሞ ተራራ ለተራራ ሩጫ። ከዛ ደግሞ ስራዬን ትቼ ልጁን ላሳድግ፣ ሞግዚት ልቅጠር፣ ሌላ ትርምስ። በስንቱ ነው ዝግጁ አይደለሁ። እና በቃ አንቺ ያልሽው ብቻ ነው እዚህ ቤት የሚከበረው። እኔ ምንድነው ድርሻ እዚህ ቤት? ቆይ እኔን ታዩ ሄና ያሳዝንሽም? ታናሽ ሳይወለድለት እሱ ኦልሞስት ጡረታ ሊወጣ ነው። እሱ በታናሹ አንቱ እየተባለ ሲኖር እንደው ትንሽ ያሳዝንሽም? እኔ ልጅ ከነጭራሹ አንወልድም አላልኩም፣ ግን ጊዜው አይደለም። ምንድነው ጊዜው አይደለም ማለት? ሂሩቴ ታይ ጊዜ ቆሞ አይጠብቅሽም? እኔም እኮ ተረክብዬ ማልነሳበት ጊዜ ይመጣል። ይሄንንም ማሰብ ጥሩ ነው እኮ። ሌላ ልጅ ከመድገማችን በፊት እኮ ማሳካት ያሉብን ነገሮች አሉ ተባብለን በእቅድ ደረጃ አስቀምጠናል አይደለ? ይሄ ነው ከአምስተኛ የልደት በዓል ላይ የተባባልነው በሙሉ ተጽፏል። በስንቱ ሁለተኛ ልጅ ከመውለዳችን በፊት የራሴ የሆነ የሬዲዮ ጣቢያ ይኖረኛል። ማን ነው እንዲያለው? እና የታል ታዲያ ጣቢያው? እንዴ ዝም ብዬ ስቀባጥር ዝም ብለሽ ታው እንኳን አትይኝም እንዴ? ሬዲዮ ታቅድ በስንቱ ቀጥል።
ስርጭት ስንጀምር ስርጭት ማስበያለሁ ስርጭት ስንጀምር መጀመሪያ የምናዘፍነው ዘፈን ሂሩትዬ የሚለው ይሄ ልክ ነው። ይሄ እንደው ቢሳካልኝ የመጀመሪያ ማድረግ የምፈልገው ነገር ይሄ ነው። ሂሩትዬ የሚለው ዘፈን ሂሩትዬ የሚል ዘፈን አለ እንዴ? አለ እንጂ እንዴ ሂሩትዬ 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 ናግናና ምን ያህል ውስጤ እንዳለሽ እኮ ነው የሚያሳየው። ለመድገም ይሄ ብቻ እኮ በቂ ነው ለመድገም። አሁን ወደ እቅዳችን እሺ ቀጥይ። እሺ ይሄው ሂሩት ይሄ ደግሞ የኔ እቅድ ብዬ ያሰፈርኩት ነው። ልጅ ከመድገማችን በፊት የራሴ የሆነ የግሌ የአርኪቴክቸር ፈርም ይኖረኛል። ምን ነክቶን ነው የቶን እንጻፍ ነው? እንዴት ይሄንን ማሳካት ያቅተኝ? እንዴት ግን እንዴት አቃተሽ? አንተንም ይመለከታል። አይ የኔን ተይው ሂሩት፣ እኔ ቅዠት ነው ለከት የለውም እኮ ቅዠት። የኔ ታወቀ ነው ችግር የለውም። ቆይ ይሄንን እንደ ማስረጃ ያመጣሽው ለምንድን ነው? ለሁሉም ጊዜ አለው። ሁሉም ነገር ጊዜውን ጠብቆ ነው የሚሆነው። አየህ ይሄ በጣም ጥሩ መነሻዬ ነው። ስራዬን ጠንክሬ እንድሰራ ጥሩ መነሻሻ ነው የሚሆነኝ። ስራ 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 ከስራ ደክመሽ ስትመጪ ለሃጩን የሚያዝረበርብ ልጅ ካልጠበቀሽ ምን ዋጋ አለው? አንተ ለሃጩን ነው የፈለግከው ልጁን ነው የፈለግከው? ለሃጩንም ልጁንም የኔን መጎርመስ የሚያስረሳኝ ልጅ እፈልጋለሁ። እንዴ እኔም እንደሰው የወሊድ ፈቃድ መውጣት እፈልጋለሁ። እና እኔ ምን ላርግ? እሺ በይኝና እንድገማ፣ በየጊዜው እንድገም እየተባባልን ከምንጨቃጨቅ እንደምንም ብለን መንታ አድርገ ነው አንቺ እፎይ ትያለሽ። ጭራሽ መንታ? አዎ እኔ መንታ እንዲሆን ወገቤን አስሬ የሚጠበቅብኝ ነገር ሁሉ አድርጋለሁ። ካንተ ጋር መነጋገር ጉንጭ ማልፋት ነው። ስለዚህ ይሄን ጉዳይ ደግመህ እንዳታነሳብኝ። አልችልም፣ አይቻልም። እንዴ እና ታዲያ እኔ ልጅ መውለድ እንዳማረኝ ይቅር? አያገባኝም። አዎ ነው። እሺ ጥሩ። ከፈለክ እንደለመድከው ከሌላ ውለድ። Eso.